ፈራኢዱ ሲያም የጾም ግዴታዎች ሁለት ናቸው። አንድ ሰው ጾም የሚባለው ሁለት ነገርን ሲያሟላ ነው። አንደኛው እንደማይደበቅባችሁ ንያ ነው፣ መነያት ነው። ወመሐሉሃ القلب የንያ ቦታ ልብ ነው። ስለዚህ በልቡ መነያት አለበት፣ በልቡ ንያን ማሳደር አለበት። መቼ ነው ይሄም የሚሆነው ከተባለ ለይለን ለሊት ነው የሚሆነው ማለት ነው። ፀሐይ ከገባች ጀምሮ እስከ ፈጅር ባለው ሰዓት መነያት ይኖርበታል ማለት ነው። ለምሳሌ ጾመኛው ነው ውሎ ከዛ አዛን ተባለ ነገም ጾም አለበት ረመዳን ምንም ሳያፈጥር እንኳን መግሪብ ደርሷል አዛን ተብሏል ነገን ቀን ለአላህ ብዬ ጾማለሁ የረመዳን ግዴታ ብሎ የሚል ከሆነ ይሄ ትክክል ይሆንለታል ማለት ነው። ሙሂም ዋናው ነገር ፀሐይ ከገባ ጀምሮ ፈጅር እስከሚወጣ ድረስ ንያን ማሳደር አለበት። አንድ ሁለተኛው تعيين ማድረግ ነው። የሚጾመውን መለየት ምንድነው የሚጾመው ነው መለየት ግድ ነው። ፈርድ ነው نعم لكن ብዙ ፈራኢዶች አሉ ግዴታ የሆኑ ጾሞች አሉ። የትኛው እንደሚጾም መለየት አለበት። ለምሳሌ كتعيين انه من رمضان የሚጾመው ጾም የረመዳን ነው ብሎ መለየት እንደዛም ደግሞ ቀዷ ነው ወይም ከፋራን ብሎ ልይት አድርጎ መነያት ግድ ይልበታል ማለት ነው። በየለሊቷ ለያንዳንዱ ቀንም መነያት ግዴታ አለበት። በየለሊቷ ያንዳንዱ ቀን መነያት ግዴታ አለበት ማለት ነው። በሻፊዒያ መዝሐብ ረዲየላሁ ዐንሁ قال العلماء ዑለሞች ምን ይላሉ? ከማሉ ንያ ሙሉ የሆነው ንያ ይሄ ነው ይላሉ። ምንድነው እሱም ነዋይቱ ሶም غدን عن اداء فرض رمضان هذه السنه ايمانا واحتسابا لله تعالى ነዋይቱ ሶም غدን የነገን ቀን ለመጾም ነያው عن اداء فرض رمضان هذه السنه የዚህን አመት የረመዳንን ግዴታ ለመወጣት ለመጾም ነያው ኢማናን ሙእሚን ሁኘ واحتسابا لله تعالى ከአላህ ዘንድ አጅርን ፈላጊ ሁኘ ለመጾም ነያው ይችንን ካለ ይሄ ሙሉ የሆነው የንያ አይነት ነው። አክመሉ ሙሉ የሆነው ይሄ ነው። ቀላል ነው። ነዋይቱ ሶም غدን عن اداء فرض رمضان هذه السنه ايمانا واحتسابا لله تعالى የነገን ቀን የረመዳንን ግዴታ የዚህን አመት የረመዳንን ግዴታ ለመወጣት ለአላሁ ተዓላ ብዬ ከአላህ አጅር ፈላጊ ሁኜ እጾማለሁ። ይሄ ሙሉ የሆነው የንያ አይነት ነው። وقال بعض كفل علماء ምናሉ يكفي ان ينوي في ليله اليوم الاول منه جميع ايام رمضان ቀደም በሻፊዒያ መዝሐብ በየለሊቷ ያንዳንዱን ቀን መነያት አለብን ብለን ነበር በሻፊዒያ መዝሐብ። ከፊል ዑለሞች ደግሞ የመጀመሪያው ቀን ሁሉንም መነያት ይችላል አሉ። የመጀመሪያው ቀን ሁሉንም ለምሳሌ ምን ይላል? ነዋይቱ ሲያም 30 يوما عن شهر رمضان هذه السنه የመጀመሪያው ቀን የዚህን አመት የረመዳንን 30 ቀን ለመጾም ነይቻለሁ ካለ ይሄ በቂው ነው ብለዋል ከፊል ዑለሞች። በሻፊዒያ ግን በየለሊቷ። ስለዚህ እኛ የረመዳን የመጀመሪያው ሌሊት ላይ ምን ማለት እንችላለን? نويت صيام 30 يوما عن شهر رمضان هذه السنه የዚህን አመት የረመዳን ለመጾም ለአላህ ብዬ ለመጾም አጅር ፈላጊ ሁኜ 30 ቀን ለመጾም ነይቻለሁ ማለት እንችላለን። ከዛም በኋላ ደግሞ በየቀኑም ብንነያው ጥሩ ነው። احتياطን ይወሰድን ይሆናል። አንድ ቀን እንኳን ከረሳ በከፊል ዑለሞች ንግግር መጀመሪያ ቀን የ30ውን ቀን ይነያው ይጠቅምሃል ማለት ነው። ሌላኛው ሐኢድ ወንፈሳ ሐይድና ንፋስ የወር አበባና የወሊድ ደም ላይ የሆነች ሴት ደሙ ከቆመላት ብዙ የሚከሰት ነው ይሄ እህቶቻችን በደንብ ሊከታተሉት ይገባል። ደሙ ከቆመላት ለሊት ስትነሳ ለምሳሌ ለሰሁር ደሙ ከቆመላት መነያት ትችላለች። ደሙ ከቆመላት መነያት ትችላለች። hatta ገና ሳትታጠብ እንኳን ቢሆን መነያት ትችላለች ማለት ነው። ከዛም በኋላ ለኪር ለሱብሂ ወይም ለፈጅር ሶላት ትታጠባለች ማለት ነው። ከነዩ በኋላ ንያን ከነዩ በኋላ መብላት መጠጣቱ ምንም ችግር የለው ምንም ጉዳት አያስከትልም ማለት ነው።